እግዚአብሔርን ያለመታዘዝ ያመጣባቸው መዘዝ በመርከቡና በመርከቡ ውስጥ ያሉ ሰዎች እግዚአብሔርን ካለመታዘዛቸው የተነሳ የመጣው መዘዝ እንያዝ። አንደኛ ፍርሃት፣ ጭንቀት፣ ተስፋ መቁረጥ። በመርከብ እየሄዱ ፈሩ፣ ተጨነቁ፣ ተስፋ ቆረጡ። ምክንያቱም የመጣባቸው ነገር በጣም ከባድ ነው። ምክንያቱም ፈንቄ ደርሶ እነሱ ጥቂት ከዛ ከተነሱ በኋላ ሳይቆዩ በጣም አደገኛ የሆነ ከደቡብ የሚነሳ አውራቂስ የሚባል አውሎ ነፋስ ተነሳባል። መርከቢቱን ስብርብር የሚያደርግ መርከቢቱን በቃ እንዲል ነበረ የሚያደርግ አውሎ ነፋስ እንደደረሰባቸው እናያለን። ይህ ሁሉ ጉዳት ተመጥቶባቸው። ሌላኛው ረሃብ ነው። ረሃብ እግዚአብሔርን ያለመታዘዝ ረሃብ አመጣባቸው። እነዚህ ሰዎች የሚበሉትን የሚጠጡትን ነገር በመርከባቸው ጭናሉ። ብዙ ስንዴው በመርከብ ላይ ተጭኗል። ነገር ግን ተራቡ። ምግቡን እያዩ ተራቡ። ከፊት ለፊታቸው የሚበላ ነገር ቀርቦ መብላት አቃታቸው። ይሄ እንግዲህ እግዚአብሔርን ካለመስማት የሚመጣ ነገር ነው። ሶስተኛው ጭነቱ መባከን ነው። ጭነቱ ባከን። ይህ ወደ ሮም ይዞ ይሄዱ ያለው ጭነት ወደ ባህር መጣል ጀመሩ። ድንገት መርከቢቷን መጥቃል ከሆነ ብሎ የጫኑትን ሁሉ ነገር መጣል ጀመሩ። እቃውን መጣል ጀመሩ። ባከነ። ይዞ የሄዱት ነገር መንገድ ላይ ቀረባቸው። ይሄ ሁሉ የሆነ እግዚአብሔርን ካለመስማት የተነሳ። አራተኛው የመንገዱ መራቅ ነው። በአጭር ጊዜ መድረስ የምትችሉትን በአጭር ጊዜ ውስጥ ደርሶ ማረፍ የሚችሉበትን ስፍራ እግዚአብሔርን ካልመስማታቸው የተነሳ እግዚአብሔርን ካልመታዘዛቸው የተነሳ በመርከባቸው ላይ አደጋ ደረሰባቸው፣ አዘገያቸው። አንዳንድ ጊዜ እግዚአብሔርን ሳንሰማ ስንቀር ነገሮች ሁሉ ይዘገያል። ምናልባት ነገሮች ሲዘገይባችሁ ቀረ፣ ወደ ኋላ ቀረ፣ ቆየ ስትሉ ለምን እንደሆነ ልብ ማለት አለባችሁ። እግዚአብሔር ለምክንያት ነው የሚያዘገየው። ነገር ግን በገዛ ጥፋታችንም ደግሞ ሊዘገይ ይችላል። ስለዚህ በአጭር የሚደርሱበትን እግዚአብሔር ካለመስማት የተነሳ ጉዞ ተራዘመባቸው።